ለመሆኑ አንድ ህንፃ ወደ ሰማይ ወደ 1 ኪሎ ሜትር ገደማ ሲረዝም ከራሱ ክብደት የተነሳ መሬት ውስጥ ሰምጦ እንዳይቀር ወይንም በበረሃ አውሎ ንፋስ ተገፍቶ እንዳይወድቅ የሚጠብቀው ምን እንደሆነ አስበው ያውቃሉ? ብዙዎቻችን ቡርጅ ከሊፋን የምናውቀው በቁመቱና በቅንጦት ውበቱ ብቻ ነው። ነገር ግን ከዚህ አንጸባራቂ መስታወት በስተጀርባ የሰውን ልጅ የማሰብ አቅም የተፈታተኑና መላው ዓለም ሰምቷቸው የማያውቃቸውን እጅግ አስደናቂ የሳይንስ ቴክኖሎጂ ተደብቀዋል። ዛሬ በዚህ ቪዲዮ ቡርጅ ከሊፋ ሳይፈርስ ቀጥ ብሎ እንዲቆም ያደረጉትን የሃይ ቴክኖሎጂ ተአምራትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ዛሬ አእምሯችሁን በሚያድስና እጅግ አስደናቂ በሆነ አዲስ የምህንድስና ሚስጥር ተመልሰን መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያውና ትልቁ ቴክኖሎጂ የህንፃው ቅርጽ ነው። ባህላዊ ሰማይ ጠቀስ ፎቆች የሚሰሩ ልክ እንደ 4 ማዕዘን ሳጥን ነው። ነገር ግን 800 ሜትር ህንፃ በሳጥን ቅርጽ ከገነቡት በስበት ህግ ምክንያት ህንፃው ወዲያውኑ ይወድቃል። ይህን ለመፍታት ቢል ቤከር የተባለው መሐንዲስ ቦተር ኮር የተባለ አዲስ የቴክኖሎጂ ዲዛይን ፈጠረ። ህንፃውን ከላይ ሲያዩት በትክክል የዋይ ቅርጽ ወይንም የዱባይ በረሃ አበባን ይመስላል። በመሃል ላይ ባለ 6 ማዕዘን ጠንካራ የኮንክሪት እምብርት ሲኖረው እሱን ደግፎ የያዙ 3 ግዙፍ ክንፎች አሉት። ንፋሱ ህንፃውን ወደ አንዱ አቅጣጫ ሲገፋው የቀሩት 2 ክንፎች እንደ መሐለቅ ሆነው ህንፃውን እንዳይዞርና ሚዛኑን ጠብቆ እንዲቆም ያደርጉታል። በዚህ ከፍታ ላይ ትልቁ ጠላት ንፋስ ነው። ኃይለኛ ንፋስ ጠፍጣፋ ህንፃ ላይ ሲያርፍ ከህንፃው በስተጀርባ ቨርቴክስ የሚባሉ ዝቅተኛ የንፋስ ግፊት ያላቸው አዙሪቶች ይፈጠራሉ። እነዚህ አዙሪቶች ህንፃውን በኃይል ወደ ጎንና ወደ ጎን በመሳብ እንዳይወድቅ ያደርጉታል። ቡርጅ ከሊፋ ግን ይህን ንፋስ የሚከላከልበት ቴክኖሎጂ ነፋስን ማታለል ይባላል። ህንፃው ወደ ላይ በሚወጣበት ጊዜ በየደረጃው ወደ 26 ጊዜ ኃይል እየጠበበና ቅርጹን እየቀየረ ይሄዳል። ንፋሱ በህንፃውን ሲመታው በየፎቆቹ ላይ የሚገኙ ቅርጽ የተለያየ ስለሆነ ወጥ የሆነ አጥፊ የአዙሪት ኃይል በመፍጠር አይችልም። ንፋሱ ተበታትኖ ያለምንም ጉዳት ያልፋል። ይህን ግዙፍ ህንፃ ለመገንባት መሐንዲሶቹ እጅግ በጣም ጠንካራ የሆነ አዲስ የኮንክሪት አሰራር መፍጠር ነበረባቸው። ነገር ግን ትልቁ ፈተና የዱባይ ሙቀት ነበር። ሙቀቱ ከ40 ዲግሪ ሴንቲግሬድ በላይ ስለሚሆን ኮንክሪቱ በቀን ከተከፈተ ወዲያውኑ ደርቆ ይሰነጣጠቃል፣ ጥንካሬውም ያጣል። መሐንዲሶች የተጠቀሙት አስደናቂ ቴክኖሎጂ ምንድን ነው? ሙሉ ግንባታውን በምሽት ብቻ ያደርጉት ነበር። ይባስ ብሎም በኮንክሪቱ ውስጥ ፈሳሽ ወይም ሊኩዊድ ይቀላቅሉ ነበር። ይህም በረዶ የኮንክሪቱ ኬሚካላዊ ሙቀት በማቀዝቀዝ ኮንክሪቱ መሬት ላይ ሳይሆን 600 ሜትር ከፍታ ላይ ያለምንም ቧንቧ ተገፍቶ ከወጣ በኋላ በትክክለኛው ፍጥነት ጥንካሬውና እንዲረጋ ያደርገዋል። ወደ ላይኛው ፎቅ ለመውጣት ተራ ሊፍት መጠቀም አይቻልም፣ ምክንያቱም የኬብሉ ክብደት ራሱ ሊፍቱን ሊበጥሰው ይችላል። ቡርጅ ከሊፋ የኦቲስ ኩባንያ የፈጠረውን እጅግ ዘመናዊ ባለ 2 ፎቅ ሊፍት ይጠቀማል። ይህም ማለት በአንድ የሊፍት ጉድጓድ ውስጥ አንዱ ሊፍት ከሌላኛው ሊፍት በላይ ተደራርቦ ነው የሚሰራው። ይህም በአንድ ጊዜ እጥፍ ሰዎችን ያጓጉዛል። በመጨረሻም የህንፃው ውጫዊ ክፍል ከ4000 በላይ በሆኑ መስታወቶች የተሸፈነ ነው። የኃይለኛ የዱባይ የፀሐይ ብርሃን እነዚህም መስታወቶች በቀጥታ ቢያልፍባቸው ኑሮ የህንፃው ውስጥ ልክ እንደ ግሪን ሃውስ በመቅለጥ የውስጥ ማሽኖችን በሙሉ ያወድም ነበር። ይህን ለመከላከል መሐንዲሶቹ ሎው ግላስ የተባለ ከፍተኛ ቴክኖሎጂ ተጠቀሙ። የእያንዳንዱ መስታወት ውጫዊ ክፍል በአይን በማይታይ እጅግ ቀጭን የብረት ሲልቨር ንብብር የተለበጠ ነው። ይህን የብር ሽፋን የፀሐይ ሙቀት ጨረርን ኢንፍራሬድን ከ70% ያህሉን መልሶ ወደ ውጭ አንጸባርቆታል። የውስጠኛው ሽፋን ደግሞ እጅግ የአልትራቫዮሌት ጨረሮችን በመከላከል የህንፃው ውስጥ ሁልጊዜ ቀዝቃዛና ምቹ እንዲሆን ያደርጉታል። እንግዲህ ተመልካቾች ቡርጅ ከሊፋ ከሩቅ ከምናየው ውበትና ቅንጦት በስተጀርባ የሰው ልጅ የምህንድስና ጥበብ የመጨረሻ ጥግ ያሳየበት የሳይንስ ውጤት ነው።
ከእነዚህ 5 አስደናቂ ቴክኖሎጂዎች የእናንተ ልብ ያንጠለጠለውና የሳበው የትኛው ነው? ቪዲዮ ከተመቻችሁና ከወደዳችሁ ላይክ በማድረግ ቤተሰብ እንድትሆኑ እንዲሁም ሳብስክራይብ በማድረግ አጋርነታችሁን እንድታሳዩን ስንል በአክብሮት እንጠይቃለን። መልካም ጊዜ፣ መልካም ሳምንት፣ መልካም ቆይታ።